በጦርነት አውድማ ላይ የሚፈጠሩ ክስተቶች በጦር ግንባር ብቻ አይወሰኑም። አንዳንድ ጊዜ በስፖርት ሜዳ ላይ የሚታዩ ድርጊቶች ከአቶሚክ ቦምብ በላይ የሚያናውጡ ይሆናሉ። ዓለምን በኢራንና በአሜሪካ ጦርነት ላይ አይኑን ጥሎ ባለበት በዚህ ሰዓት ከአውስትራሊያ የወጣው ዜናም ቴህራንን ክፉኛ አስቆጥቷታል። የገዛ አገራቸውን ብሔራዊ መዝሙር አንዘምርም ያሉ ተጫዋቾች ዕጣ ፋንታ ምን ይሆን? አውስትራሊያስ የወሰደችው እርምጃ በኢራን ላይ የነዳጅ ጭቆናን ከመጨመር በላይ የታየው ለምንድን ነው? ሰላም ጤና ይስጥልኝ። ወቅታዊና ትኩስ መረጃዎችን በየዕለቱ ወደ እናንተ የሚያደርሰው ኢትዮ አፕዴት 365 ነው። ዛሬ በዝርዝር የምንመለከተው የአውስትራሊያ መንግሥት ለኢራን የሴት እግር ኳስ ተጫዋቾች የሰጠው የሰብአዊ ቪዛና ተያያዥ ጉዳዮች ይሆናሉ። እስከ መጨረሻው አብራችሁን ቆዩም። ባለፈው ሳምንት በአውስትራሊያ አስተናጋጅነት በተካሄደው የእስያ ዋንጫ ላይ ነው የኢራን ሴት ብሔራዊ ቡድን ከደቡብ ኮሪያ ጋር በነበረው ወሳኝ ጨዋታ ላይ 5 ተጫዋቾች የብሔራዊ መዝሙር በሚዘምሩበት ወቅት ድምፃቸውን ከመዘጋት ባለፈም አገራዊ ስሜት አለማሳየታቸውን በቴህራን ባለሥልጣናት ዘንድ እንደ ታላቅ ክህደት ተቆጥሯል። ኢራን በአሁኑ ወቅት ከአሜሪካና ከእስራኤል ጋር በከባድ ጦርነት ውስጥ ባለችበት በዚህ ወቅት ይህ ድርጊት በጀርባ የተወጋ ቢላዋ ተደርጎ ተወስዷል። አንድ የኢራን ከፍተኛ የመንግሥት ባለሥልጣን ይህ ድርጊት በጦርነት ወቅት የተፈጸመ ክህደት ነው፣ ተጫዋቾቹ ወደ አገር ሲመለሱ ከባድ ቅጣት ይጠብቃቸዋል ሲሉ ዝተዋል። ይህን ስጋት ተከትሎ ተጫዋቾቹ ወደ አገራቸው ቢመለሱም ሕይወታቸው አደጋ ላይ እንደሚወድቅ የአውስትራሊያ መንግሥት በጽኑ አምኗል። የአውስትራሊያ ማስታወቂያ ሚኒስተር ቶኒ ቡርኬ እንደተናገሩት መንግሥታቸው ለ5 ተጫዋቾች የሰብአዊ ቪዛ ሰጥቷል። ሚኒስተሩ አክለውም ተጫዋቾቹ የፖለቲካ አክቲቪስት አይደሉም፣ ነገር ግን በሜዳ ላይ ባሳዩት አቋም ምክንያት ሊደርስባቸው ከሚችለው ስደት እንዲጠበቁ ማድረግ የሰብአዊ ግዴታችን ነው ብለዋል። ይህንን ውሳኔ በቴህራንና በካሪባን መካከል ያለን ግንኙነት ይበልጥ አሻክሮታል። ኢራን አውስትራሊያንን ተጫዋቾችን ለፖለቲካ መጠቀሚያ እያደረገች ነው ስትል ከሳለች። በሌላ በኩል ይህን ክስተት በኢራን ውስጥ ያለው አዲሱ ጠቅላይ መሪ ሙታጀቢ ካቢኔም ስልጣን በያዙ መንግሥት መከሰቱም በአገሪቱ ውስጥ ያለው የፖለቲካ ጫና ምን ያህል ከፍተኛ እንደሆነ ማሳያ ሆኗል። ተመልካቾቻችን ዛሬ በስፖርቱ ዓለም የታየው ይህ ክስተት ከሜዳው አልፎ ወደ ፖለቲካው አደባባይ መጥቷል። ተጫዋቾቹ ያሳዩት ድፍረት ወይስ አውስትራሊያ የሰጠችው ቪዛም? የቱን ይበልጥ ትደግፋላችሁ? ኢራንንስ በጦርነት ወቅት መዝሙር አለመዘመር ክህደት ነው የምትለው ሐሳብ እንዴት ትመለከቱታላችሁ? አስተያየታችሁን በኮመንት መስጫው ላይ አስፍሩልን። እንደ ሁል ጊዜ ሁሉም በዓለም ዙሪያ የሚለዋወጡ ወቅታዊ መረጃዎችን በፍጥነት ወደ እናንተ ማድረሳችንን እንቀጥላለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የኢትዮ አፕዴት 365 ቤተሰብ ይሁኑ። ቪዲዮን መረጃ ሰጪ ሆኖ ካገኛችሁት ላይክ፣ ሼር ማድረጋችሁን አትርሱ። በሚቀጥለው ወቅታዊ ዘገባ እስከምንገናኝ ሰላም ቆዩን።